ስትፎክሩላ ስትቀማጥር መጣች ላዳር ዩናይትድ ሲለጥፋት ጊዜ ተኛች በጊዜ ያሉ ድሮም እኮ ለባል የተገዛ ዶሮ ብዙ ያንካካላሉ። አዳር በቃ መታረዱ ላይ ቀር እንግዲህ የወያናን ቋጠሮ ተማምናበት እኔ ቆላውቀችኝ ምትደሙ ማኖችን ደሞ ቶፕ 6 ያስገባት የተከበረ ቶፕ 6 ሂጂና ከዌስታም ጋር ከወልቭስ ጋር የራስን ቶፕ 6 ስሪ እዚህ ጋር አባቴ ለእንደዚህ አይነት የገና ክለብ ቶፕ 6 የለም አባቴ። ይሄ ነው ማንቼ ኩክ ነው ያደረኳት ጆሮዋን ማለት ነው። ኩክ ቀይ ወጥቶብኝ ምናምን እያልክ እያለቃቀስክ ስትመጣ እንዳለ የሚኮስፐርስ ማለት ጭራሽ ድምጽን እንዳልሰማው ቀድሜ ኮሜንት ላይ ነግሬ ነበር። ስትዝት ምናምን ካሪክ እኮ ነው የማንቸስተር ዩናይትድ ተጫዋች እኮ ነው ማንቸስተር ነው ያዘው። እከከን ነው ወጣለ ማለት እከከን ድምጽ የሚባል እንዳልሰማ ቀይ ባይወጣብህ ምናልባት አራት ምናምን እናገባ ነበር። አዝነን ነው ቀይ ስለወጣብህ በሁለት ጎል የተፋታነ ማለት እንደውም ቶተናምን ሳይሆን ቪካሪዮን ነው የገጠምነው ማለት ቀጠቀጥኩ ነው ማለት ገለብኩ እመለስልሃለሁ። ኩክ ነው ያደረኳት ጆሮዋን ማለት ነው። ኩክ ቀይ ወጥቶብኝ ምናምን እያልክ እያለቃቀስክ ስትመጣ እንዳለ የሚኮስፐርስ ማለት ጭራሽ ድምጽን እንዳልሰማው ቀድሜ ኮሜንት ላይ ነግሬ ነበር። ስትዝት ምናምን ካሪክ እኮ ነው የማንቸስተር ዩናይትድ ተጫዋች እኮ ነው ማንቸስተር ነው ያዘው። እከከን ነው ወጣለ ማለት እከከን ድምጽ የሚባል እንዳልሰማ ቀይ ባይወጣብህ ምናልባት አራት ምናምን እናገባ ነበር። አዝነን ነው ቀይ ስለወጣብህ በሁለት ጎል የተፋታነ ማለት እንደውም ቶተናምን ሳይሆን ቪካሪዮን ነው የገጠምነው ማለት ቀጠቀጥኩ ነው ማለት ገለብኩ እመለስልሃለሁ።